ሰላም ጤና ይስጥልኝ። ይህ የቦሌ ቲዩብ ነው። የዜናና ትኩስ የመረጃ ፕሮግራማችንን አሁን እንጀምራለን። ከዛም በፊት መላው የክርስቲያን የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላለን። የመስቀል ደመራ በዓል መስቀል አደባባይ የሚከናወነውን ደመራ የመለኮስ ስነ ስርዓት ጨምሮ በተለያዩ አገሪቱ ክፍሎች እየተከበረ ይገኛል። ኢትዮጵያ በተባበሩ መንግስታት የትምህርትና የሳይንስ የባህል ድርጅት ዩኔስኮ በዓለም ቅርሶች መዝገብ ውስጥ የተካተቱ በርካታ የማይንቀሳቀሱ ቅርሶች አሏት። ከነዚህም አንዱ መስከረም 17 የሚከበረው የመስቀል በዓል ነው። ወደ አገሪቱ በርካታ ቱሪስቶች ከሚጓዙባቸው ወቅቶች አንዱ እንደሆነም ይነገርለታል። አዲስ አበባን ጨምሮ በሌሎች የክልል ከተሞችም በጥሩና ጸጥታው በተረጋጋ መልኩ እንደተከበረም ተነግሯል። በ14 የአፍሪካ ሀገራት ሐሰተኛ የፍቅር ግንኙነት በመመስረት ገንዘብ ሲያጭበረብሩ የነበሩ ተጠርጣሪዎች ተያዙ። በ14 አፍሪካ ሀገራት ውስጥ በተካሄደ የወንጀል ምርመራና ክትትል ወደ 260 የሚጠጉ በበይነ መረብ የማጭበርበር የተጠረጠሩ ሰዎች መያዛቸው ተገለጸ። በዩናይትድ ኪንግደም የገንዘብ ድጋፍ ኢንተርፖል ባከናወነው ክትትል በማህበራዊ ሚዲያና ሌሎች የበይነ መረብ ገጾች አማካይነት ገንዘብ ሲያጭበረብሩ የነበሩ ተጠርጣሪዎች በቁጥጥር ስር ውለዋል። ምዝበራውን ከፈጸሙባቸው ሰዎች ጋር የፍቅር ግንኙነት በመመስረት ገንዘብ አታለው መውሰዳቸውም ተገልጿል። በተጨማሪም የሰዎችን የእርቃን ምስል እንደሚያጋልጡ በማስፈራራት ገንዘብ ሲቀበሉ እንደነበር ተመልክቷል። የኢንተርፖል የበይነ መረብ ወንጀል ክፍል ኃላፊ ኔኤል ጄተን ከሰዎች ጋር በቀላሉ ትስስር ይፈጥራሉ፣ ሆኖም እምነታቸውን ለማጉደል ብዙም አይቆዩም ብለዋል። በጋና፣ በኬንያ፣ አንጎላና ሌሎች አፍሪካ ሀገራት ከ1400 በላይ ሰዎች ላይ ወንጀሉ ተፈጽሟል። ተጎጂዎቹም ወደ $2.8 ሚሊዮን ገደማ እንደተመዘበሩ ተገልጿል። አብዛኞቹ ተጎጂዎች አዛውንት ቢሆኑም በተለያዩ ዕድሜ ክልል ያሉ ሰዎች እንደተጭበረበሩም ኃላፊው አስረድተዋል። ፖሊስ ባደረገው ምርመራ የተጠርጣሪዎቹን ማህበራዊ ሚዲያ እንዲሁም ሌሎች የበይነ መረብ ገጾችን በመከተል ከሐምሌ ወር እስከ ነሐሴ በቁጥጥር ስር ውለዋል። ሲም ካርድ፣ ሐሰተኛ ሰነዶችና ሌሎች የኤሌክትሮኒክስ መገልገያዎች ተይዘዋል። ኢንተርፖል እንዳለው በመላው አፍሪካ 81 የበይነ መረብ አጭበርባሪዎች ቡድኖች ኢላማ ተደርሶባቸዋል። ሰዎችን በበይነ መረብ ሲመዘብሩ የነበሩ ቡድኖች ተደርሶባቸዋል ያለው ኢንተርፖል በመላው አፍሪካ ሐሰተኛ የፍቅር ግንኙነት በመመስረትና እርቃን ምስልን ለማጋለጥ በማስፈራራት የሚፈጸሙ ወንጀሎች ቁጥር ጨምሯል ሲልም ተቋሙ አሳውቋል። የኢንተርፖል የበይነ መረብ ወንጀል ክፍል ኃላፊ ኔል እንዳሉት የበይነ መረብ ገጾች መበራከት ለወንጀለኞች ምቹ ዕድል ፈጥሯል። የገንዘብና የስነ ልቦና ብዝበዛም ተበራክቷል። በጋና 68 ተጠርጣሪዎች ተይዘዋል። 108 ተጎጂዎችም የተለዩ ሲሆን 835 የበይነ መረብ ማጭበርበሪያ ኤሌክትሮኒክስ መሳሪያዎች በቁጥጥር ስር ውለዋል። ከደረሰው የ450,000 ፓውንድ ጉዳት ውስጥ 70,000 ፓውንዱን ማስመለስ ተችሏል። የተወሰኑት ተጠርጣሪዎች ዕቃ አድራሻ መልሰው ገንዘቡን መቀበላቸውም ተገልጿል። የሰዎችን እርቃን ምስሎች እንዲሁም የወሲብ ተንቀሳቃሽ ምስሎች ለመልቀቅ በማስፈራራትም ገንዘብ ይወስዳሉ። በሴኔጋል 22 ተጠርጣሪዎች ተይዟል። ከ120 ተጎጂዎች 34,000 ፓውንድ ዘርፈዋል ተብሏል። በአይቮሪ ኮስት 24 ተጠርጣሪዎች ሲያዙ 29 የበይነ መረብ ማጭበርበሪያ ኤሌክትሮኒክስ መሳሪያዎች በቁጥጥር ስር ውለዋል። 809 ተጎጂዎችም ተመዝግበዋል። በአንጎላ 8 ተጠርጣሪዎች በቁጥጥር ስር ሲውሉ 28 ተጎጂዎች በአገር ውስጥና ከአንጎላ ውጭም ተገኝተዋል። በቤኒን፣ ቡርኪና ፋሶ፣ ጋምቢያ፣ ጋና፣ ኬንያና ናይጄሪያ፣ ሩዋንዳ፣ ደቡብ አፍሪካ፣ ኡጋንዳና ዛምቢያ ተጠርጣሪዎች ተይዘዋል። የኢንተርፖል የበይነ መረብ ወንጀል ክፍል ኃላፊ ኔኤል አገራት በዋነኝነት የሚፈተኑት በበይነ መረብ ማጭበርበር ነው። ወንጀለኞችንም ለመክታት ቀላል አይደለም። በየቀኑም በሚሊዮኖች የሚቆጠሩ ሰዎች በሐሰተኛ ኢሜይል ይጭበረበራሉ ብለዋል። ትራምፕ የዓለም ዋንጫ ጨዋታን ደህንነት በራቃቸው ከተሞች እንደማያካሂዱ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ26 ዓለም ዋንጫ እግር ኳስ ጨዋታን ደህንነት የራቃቸው ናቸው ብሎ ከሚያስቧቸው ከተሞች እንደሚያርቁ ተናግረዋል። በሚቀጥለው ዓመት ክረምት 48 ቡድኖች የሚገጥሙበት የዓለም ዋንጫ 11 የአሜሪካ ከተሞች ለማስተናገድ ተዘጋጅተዋል። የ26 የዓለም ዋንጫን ካናዳና ሜክሲኮ አሜሪካ በጋራ ያሰናዱታል። ውድድሩን ለማዘጋጀትና አስተናጋጅ ከተሞችን የመምረጥ ኃላፊነት ያለበት ፊፋ በዚህ ውሳኔ ምክንያት የሎጂስቲክ ችግሮች ሊገጥሙት እንደሚችሉ ይጠበቃል። ትራምፕ ይህንን ለውጥ በማድረግ ስልጣን ይኑራቸው አይኑራቸው ግልጽ ባይሆንም ከፕሬዝዳንት ጂያኒ ኢንፋንቲኖ ጋር ከፍተኛ የሆነ ወዳጅነት እንዳላቸው ይነገራል። ትራምፕ በኦቫል ኦፊስ ለተገኙ ጋዜጠኞች ይህ የዓለም ዋንጫ መልካም ነው ብለዋል። እኔ ደህንነቱ የተጠበቀ አይደለም ብዬ ካሰብኩ ወደ ሌላ ከተማ እናዘዋውረዋለን።
የዓለም ዋንጫን የሚያስተናግዱ 11 ከተሞች አትላንታ፣ ቦስተን፣ ዳላስ፣ ሂውስተን፣ ካንሳስ ሲቲ፣ ሎስ አንጀለስ፣ ሚያሚ፣ ኒውዮርክ፣ ኒው ጀርሲ፣ ፊላዴልፊያ፣ ሳን ፍራንሲስኮ እና ሲያትል ናቸው። ትራምፕ ጥያቄ የቀረበላቸው በዲሞክራቶች በሚመሩት ሲያትልና ሳን ፍራንሲስኮ ስለሚካሄድ ጨዋታ ነበር። ሁለቱም ከተሞች 6 ጨዋታዎችን እንደሚያዘጋጁ የወጣው ድልድል ያሳያል። በሚቀጥለው ዓመት 8 ጨዋታዎችን እንዲሁም የ2028 ኦሎምፒክ የምታስተናግደውና የዲሞክራቶች ጠንካራ ግዛት የሆነችው ሎስ አንጀለስም ጠቅሰዋል። ማንኛውም ከተማ ለዓለም ዋንጫ ወይንም ለኦሎምፒክ ትንሽም ቢሆን አደገኛ እንደሆነ ካሰብን ጨዋታውን በተለያዩ ከተሞች ስለሚደረጉ በተለይ ለዓለም ዋንጫ እዚያ እንዲካሄድ አንፈቅድም፣ ወደ ሌላ አካባቢ እንቀይረዋለን ብለዋል። ትራምፕ በተደጋጋሚ በአሜሪካ የተለያዩ ግዛቶች የሚታዩ ወንጀሎችን ለመቅረፍ የአጀንዳው ማዕከል መሆኑን ይናገራሉ። ምንም እንኳን እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ወንጀል እየቀነሰ መምጣቱን መረጃዎች ቢያሳዩም ባለፈው ወር የብሔር ዘብ አባላትና የፌዴራል ኃይሎችን በዋሽንግተን ዲሲ አሰማርተዋል። ከዚህ በተጨማሪም ወደ ሜምፊስና ቺካጎ ወታደሮች ለመላክ እቅድ እንዳላቸው ተናግረዋል። ባለፈው ዓመት ሰኔ ወር 2000 የብሔራዊ ዘብ አባላት በሎስ አንጀለስ የሚገኙ ሰነድ አልባ ስደተኞችንና የተቃውሞ ሰልፎችን ለመቆጣጠር አሰማርተዋል። የዓለም ዋንጫ የምድብ ድልድል እንደ አውሮፓውያን አቆጣጠር ዲሴምበር 5 በዋሽንግተን ዲሲ ይወጣል። በጨዋታው እንደ አውሮፓውያን አቆጣጠር በ2026 ከሰኔ 11 እስከ ሐምሌ 19 ድረስ ይካሄዳል። ትራምፕ ስለ ዓለም ዋንጫ ሲናገሩ ይህ የመጀመሪያችን አይደለም፣ በግንቦት ወር ሩሲያ በዓለም ዋንጫ መሳተፏ ከዩክሬን ጋር የምታደርገው ጦርነት ለማቆም እንደ ማበረታቻ ያገለግላል ብለው ተናግረዋል። ለዛሬ ያሰናዳነው የቦሌ ቲዩብ የዜናና መረጃ ሰዓታችን ይህን ይመስል ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። እንደተለመደው ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ማድረጋችሁን አትርሱ፣ አዘንጉ። መልካም ቆይታ። እናመሰግናለን።